ሰርግ ብቻ ነው የሚዞረው። እኔ ለባይታ ሰርግ ብቻ ነው የሚዞረው። ለባይታ ሰርግ ብቻ ነው የሚዞረው። አሁን እስኪ ለማስታወስ before 2 years ago ይሄ የጡረተኞች ሆቴል ነው። ኮንቲኔንታል እንደ አዱኛ ቱር እያደረግን ነው። እንዴት ነው ሪቮ ተረጋጋ። ሰላምተኛ ብሎ በክላክስ ነው የሚያደርገው። አጭሬ mana batinnya sana? Hai, mana daging itu? Abot mana kalau saya itu mana orang kafe deh. Jadi kan ada yang ini karena anda sini itu. Saya itu siapa coba kalau siapa ini siapa? Wajib itu bukan? Ini anda nih. Ya? ኮንትራት ወጥቶ ነው። አይ አችለ ቤተሰብ ናቸው። የማን ቤተሰብ? ያሉኛ ይኸው እንግዲህ ጀመረ ስልክ ሲያወራ ይኸው በእናትህ አውራ በለው በእናትህ። አይችልም፣ ይሽከረከራል። አንተ ይኸው በእናትህ እዚህ ጋር እንጋሽ ይኸው ዘሌ እነማን ናቸው እነዚህ? ያሉኛ ቤተሰብ ባለ መኪና Mogonan bar. Ya. Ayo lokasi. Selamat. Ayo. Sama. Cimari masih nampak ada ide gede. Ya. Mas kalian lagi. Kembali ke siap. Kita mari. Lagi hari. Lagi bukan tanah. Ya? ቅዳሜ ዛሬ ነው። ባቡር ተበላ ዳንኤል ተበላ። ቅረጽ አቦ ድሬዳዋን ዛሬ አስጎበኛችሁ። ይመቻችሁ። ላይክ አሁን የሰርጋችን ብስኪቱ ከፍትላችኋለሁ። ስማ በርቻስ ራስቲ
ደስ ይበላቸው ደስ ይበላቸው። አግዛቸው። መሀላቸው አትገባ ዘሌ። Oh. በጣም ብዙ ነው። ይሄ ልዩ እንዳይጠረነፍ አወራር ነው። አንተ ነው የምታውቀው። እኛ ያዘል አድርገህ ነው የምታውቀው። አንተ የተነጋገርኩት ምን ነው የምትለኝ? አልገባኝም። የተነጋገርኩት ታውቃለህ። ምን አንተ የተለየ ምን ተነጋገርኩ ነው? እኔ መቼ አወራ በሰማሁ ታዲያ ወይ እንድንሰማ አትፈቅድለት ነው ምን ነው የምታወራ? ስለዚህ ከዛ እሱ ላይ ምን አለ? ምንም የታታ የለም ማለት ነው። በቃ ችግር የለም። እኔ አይመለከተኝም። በቃ ትርጉስ ላይ ለኔ አንተ እኔ ነገር በመናገረው ነገር ተነጋግረናል። ይሄንን ያስዋትን ብር እንዳጠፋ ነው እንደ በላተኛ ደግሞ ያመጣበታል። ካሽ እኮ በላተኛ አለ። ይሄ 10 ምናምን ሺህ ብር በላች ማለት ነው። ይሄዋ ይሄ ከዚህ ትምህርት ቤት የመጀመሪያው ትምህርት ቤት ነው። ኤሌመንታሪ እንደነቃቸው የተማሩበት አቤት እንግዲህ ሰው ሲላየው ያ ደግሞ ዞር ላይ ስላለን ማለት ነው። የቤንዚን የሚከፍል ይመስል ዳንኤል ማለት ነው። ፏ እጅ አስገባ እጅ አታውጣ። ይሄኛው ዳንኤል ዲኮት ነው። ዳንኤል ታየው የጦር መሳሪያ ማከማቻ ማለት ይቻላል። ጣሊያ ጊዜ Wow, what an amazing stone! ጋራው የሚገርም ነው አንተ። ድሬ ሹፌራችን በጣም ገራሚ ሹፌር ነው።
በጣም ጥሩ አስጎበኚ ነው። It's amazing. አሁን ናሽናል 8 ጋር ደርሰናል ጋይስ። ትልቋ የሀገሪቷ የሲሚንቶ ማምረቻ ፋብሪካ ነው። ከደርባን ቀጥሎ ሁለተኛ ነው። እንደ ምስራቅ ደግሞ አንደኛ ነው። በኳሊቲ ደረጃም በጣም አሪፍ ነው። ብዙ አይነት የሲሚንቶ አይነቶችን ያመርታል። ጭኖ ለመሄድ ወረፋቸውን የሚጠብቁ ናቸው። አሜዚንግ ድሬ መግቢያ ላይ ነው የምንገኘው። የተገነቡ ናቸው። 3 ኪሎ ነው የሚባሉት። ናሽናል አካባቢ ነው የሚባሉት ኖርማሊ። ናሽናል 8 አንዳንድ ማህበራዊ እንትኖችን እየሰጣቸው ይገኛል። ማብራት፣ ውሃ እያቀረበላቸው ይገኛል። Yeah, let we have to move. Forward, please. የሮዲዮት ቆፒን ፈያሲ ይያዝ። ለተጨማሪ መረጃም ከፈለጋችሁ የሃይስኩል ትምህርቶችን ወዝናር nyata mungkin ya dulu. Ada. የነዘሌን ቤት እየሄድን ነው። ዳንኤልም እዛ አለው ቤት አያለው ማለት ነው።
ሰው መኖር ጀምሯል እኮ ዳንኤል አቀርጽም እንዴ? ይሄ ነው እኮ መቀመጥ አለበት እና ባጃጅ ጎዳኔ ፖሊሱ ጋር ብናቆም ነው። በቃ የሆነ ነገር ታሰራበት መምጣት ላይ ካላረገባቸው ማን ነው የመጣው ነው። ልጁም እንደዚህ ሲል ነበር ገደም አንዱ እዛ ጋር አስፋልት ላይ ማን እያንዳ ባሊ ብላ ገባው ማለት ነው። ይሄ መኪና የመጣው ምንድን ነው? መንገድ ላይ ማለት ደረሰ። አሁን እቅዳችን የአንደኛ ሰውዬው ባይረን ድንጋይ አስገርግተንበት ቢያንስ እንጀምርበት ዛሬ ነገር ነው። በቃ ውስጥ ያለው ፏ የጦር መሳሪያ ማከማቻ ማለት ይቻላል። ጣሊያን ጊዜ ታጥሯል። what an amazing stone! ጋራው የሚገርም ነው አንተ። ድሬ
ሹፌራችን በጣም ገራሚ ሹፌር ነው። በጣም ጥሩ አስጎበኚ ነው። It's amazing. አሁን ናሽናል 8 ጋር ደርሰናል ጋይስ። ትልቋ የሀገሪቷ የሲሚንቶ ማምረቻ ፋብሪካ ነው። ከደርባን ቀጥሎ ሁለተኛ ነው። እንደ ምስራቅ ደግሞ አንደኛ ነው። በኳሊቲ ደረጃም በጣም አሪፍ ነው። ብዙ አይነት የሲሚንቶ አይነቶችን ያመርታል። ጭኖ ለመሄድ ወረፋቸውን የሚጠብቁ ናቸው። አሜዚንግ ድሬ መግቢያ ላይ ነው የምንገኘው። የተገነቡ ናቸው። 3 ኪሎ ነው የሚባሉት። ናሽናል አካባቢ ነው የሚባሉት ኖርማሊ። ናሽናል 8 አንዳንድ ማህበራዊ እንትኖቹን ይሰጣቸው ይገኛል። ማብራት፣ ውሃ እያቀረበላቸው ይገኛል። Yeah, let we have to move. Coral, please. ተጨማሪ መረጃም ከፈለጋችሁ የሃይስኩል ትምህርቶችን በሲኒየር የሃይስኩል አስተማሪዎች መማር ከፈለጋችሁ ፓው ቻናልም ቤተሰብ አድርጉት። ወዝናር ሞክር አቃተ 20 ደቂቃ ይላል። እንደዚህ አይጻፍም እንዴ? ይህንን ድምጻችሁ ሙት ያደርጓለሁ በኋላ። እንገርም ጸዴ እየቀረጽኩ ያለው እኛ ደግሞ እንጂ የኖን ይህንንም ቆርጣለሁ። እኛ ደግሞ ነው። አዎ ሶፍትዌር ላይ ቢዚ ታደርገው ነው። አዘርዛት ቢቀር ነው እንዴ? እሱማ የለም። ኮፒራይት ይዘኛል።
አዎ ስንትና ስንት ይከሳል። አይ ዶላር በዚህ መቀልድ የለም። ይኸውና ይሄ ጋራ ጀርባ እኮ ታውቃይተዋል አይደል? አዋ ጀርባ ነው ገባ ነው። ይኸው እዛ ቆመ እዚህ ጋር ይታያል። መብራት ደግሞ በዚህ ወረዛ እየሄደ ነው። ኮብልስቶኑን አዋጣችሁ ነው የምታስተካክሉት? ይሄን እኮ መቅረጽ ግን አይቻልም ታውቃለህ። እዚህ ቦታ መኪና ማቆም ካሜራ ምናምን አይፈቀድም ይላል ዱኖ። ተሸክመናት ነው የምናወጣት። እንደዚህ ሲሚንቶ በመኪና ከገዛ 50 ቁጣ ራሳቸው ነው የሚያደርሱት ነው እንዴ? ይጎዳል ተብሎ ነው ኮንታክት ያደረሰናል እንጂ ልሙጥ አድርጌ ከድሬዳዋ እኩል አድርጋት አለ አበድጃው አይ ጎርፍ አደጋ እንጋለጣለን ያቆ ከበደው እንደ ድሬዳዋ መግቢያ ይባላል። እየገባን ነው ኦልሞስት ሃይስኩል ሰፈር ነው መግቢያ ጃነኒ ቀበሌ ይባላል። ከዚህ በኋላ ደግሞ 04 እና 05 ቀበሌ ያቋርጠን እንሄዳለን ማለት ነው። ስቴዲየም ነው እዚህ ጋር ማውረጃ ቦታ እዚህ ነው።